ሰላም እንዴት ናችሁ? የማይቲዩብ ቤተሰቦች ዛሬ ስለ ፒስተን ቀለበት ወይም የፒስተን ሪንግ የሚባሉትን እናያለን ማለት ነው። የፒስተን ሪንግ ወይም ቀለበት የምንላቸው በፒስተናችን ላይ በተሰራው ስሎት ወይም ግሮብ ላይ የሚታሰሩ ናቸው ማለት ነው። እነዚህ ቀለበቶች ሶስት አይነት ናቸው። አንደኛው ኮምፕሬሽን ሪንግ ይባላል። ሁለተኛው የዋይፐር ሪንግ ይባላል። ሶስተኛው ኦይል ሪንግ ይባላል። እያንዳንዳቸው የራሳቸው ተግባር አላቸው ማለት ነው። ኮምፕሬሽን ሪንግ ወይም የመቃ ቀለበት የምንለው በመቃ ተግባር ጊዜ አየር እና ነዳጅ ወይም አየር ሊክ እንዳያደርግ ወይም ወደ ክራንክ ኬዝ አልፎ እንዳይመጣ በፒስተኑ እና በሲሊንደሩ መካከል ያለውን ክፍተት በመዝጋት ጥሩ መቃ እንዲኖር ያደርጋል ማለት ነው። በፒስተናችን የላይኛው ክፍል ላይ ይገኛል። ሌላኛው ኦይል ሪንግ ወይም ዘይት ቀቢ ቀለበት የምንለው ነው። በፒስተናችን የታችኛው ክፍል ላይ ይገኛል። ዋና ተግባሩ ምንድነው? የሲሊንደራችንን ግድግዳ ወይም ዘይት በመቀባት በፒስተን እና በሲሊንደር መካከል ያለውን ሰበቃ ወይም ፍሪክሽን በመቀነስ ጥሩ እመቃ እንዲካሄድ ያደርጋል ማለት ነው። ከዚህ በተጨማሪ ዘይት ወደ እመቃ ክፍል እንዳይገባም ይቆጣጠራል ማለት ነው። ሌላኛው የፒስተን ሪንግ ዋይፐር ሪንግ ሲሆን በፒስተናችን የመካከለኛው ክፍል ይገኛል ማለት ነው። ዋና ተግባሩ ምንድነው? ማጽዳት ነው። የሲሊንደራችንን ወል ወይም ግድግዳ ከዘይት ያጸዳል ማለት ነው። ከዚህ በተጨማሪ ከኮምፕሬሽን ሪንግ አልፎ የፈሰሰውን ወይም ሊክ ያደረገውን ወደ ላይ ወደ ኮምፖዚሽን ቻምበር ይመልሳል ማለት ነው። ሌላው የፒስተን ቀለበቶች ከምን ይሰራሉ የሚለውን እናያለን። ከካስት አይረን ሊሰሩ ይችላሉ፣ ከአሎይ ሊሰሩ ይችላሉ፣ ከቫናዳይም ሊሰሩ ይችላሉ፣ ከቲታኒየም ሊሰሩ ይችላሉ፣ ከኒኬል እና ከኮፐር ሊሰሩ ይችላሉ ማለት ነው። የፒስተን ቀለበቶች በምን ሊበላሹ ይችላሉ የሚለውን ስናይ አንደኛው ላክ ኦፍ ሉብሪኬሽን ወይም የዘይት እጥረት ነው። በፒስተን እና በሲሊንደር ግድግዳው መካከል ዘይት ከሌለ ላክ ኦፍ ሉብሪኬሽን ካለ በፒስተኑ እና በሲሊንደሩ ከፍተኛ የሆነ ፍሪክሽን ይፈጠራል ማለት ነው። ይሄ ፍሪክሽን ከፍተኛ የሆነ ሙቀት ይፈጥራል። ሙቀት በሚፈጠር ሰዓት ቀለበቶቹ እንዲሰፉ ይሆናል፣ ይለጠጣሉ። ቀለበቶቹ ይሰፋሉ፣ ይለጠጣሉ። በዚህ ምክንያት ምን ይሆናሉ? ቀለበቶቹ እንዲታጠፉ፣ እንዲሰበሩ ያደርጋል ማለት ነው። ስለዚህ ይሄኛው አንደኛው የፒስተን ቀለበት መበላሸት ምክንያት ነው ማለት ነው። ሌላው ሁለተኛው ንጹህ ያልሆነ ዘይት ወይም ደርቲ ኦይል መጠቀም ነው። ደርቲ ኦይል ስንጠቀም ምንድነው? በዘይቱ ውስጥ ትናንሽ የሆኑ ንጥረ ነገሮች አሉ። የፒስተን ቀለበቱ ዊር እንዲያደርግ እንዲበላ የሚያደርጉ አሉ። ስለዚህ እነዚህም አንደኛው ለፒስተን ቀለበት ብልሽት ምክንያት ናቸው ማለት ነው። ሌላኛው የሲሊንደር ግድግዳው መጎዳት። የሲሊንደር ግድግዳው የተጎዳ ከሆነ ይሄኛው አንደኛው ለፒስተን ቀለበት መበላሸት ምክንያት ነው ማለት ነው። ሲሊንደሩ የተጎዳ ከሆነ የሲሊንደሩና የፒስተን ቀለበቱ ብዙ ጊዜ በተደጋጋሚ ስለሚገናኙ ስለሚነካኩ ሲሊንደሮቹ የተበላሹ ከሆኑ ቀለበቶቹም ይበላሻሉ ማለት ነው። አራተኛው ኢምፕሮፐር ኢንስታሌሽን ወይም ቀለበት ሲገጠም በትክክል ካልተገጠመ ፒስተን ቀለበቶች መበላሸት ምክንያት ሊሆን ይችላል ማለት ነው። ስለዚህ የፒስተን ቀለበት ስንገጥም በትክክል መገጠም አለበት ማለት ነው። ሌላኛው ደርቲ ፊውል ወይም ያልተጣራ አየርና ነዳጅ መጠቀም የለብንም ማለት ነው። ስለዚህ የፒስተን ቀለበታችን እንዳይበላሽ ምን ማድረግ አለብን? እነዚህ ነገሮች ለምሳሌ ዘይት ሞተራችን ውስጥ እጥረት እንዳይከሰት መከታተል አለብን። ሌላው ንጹህ ዘይት መጠቀም አለብን ወይም ደግሞ ፊልትሯችንን በጊዜው መቀየር አለብን ማለት ነው። የዘይት ማጣሪያ ፊልትሮን ወይም ኦይል ፊልትሮ የሚባለውን እሱን በጊዜውና በሰዓቱ መቀየር አለብን ማለት ነው። ሌላኛው የፊውል ፊልትሮ በሰዓቱ መቀየር ወይም ሰዓቱ እንዲገጠም ማድረግ አለብን ማለት ነው። ሌላው የፒስተን ቀለበቶች ከተበላሹ የሚታዩ ምልክቶች ምን ናቸው? አንደኛው በተሽከርካሪያችን ጭስ መውጫ ብዙ ጊዜ ሰማያዊ ጭስ ሊታይ ወይም ሊወጣ ይችላል ማለት ነው። ይህም የሚሆንበት ምክንያት የፒስተን ቀለበት ከተበላሸ ዘይት ወደ እመቃ ክፍል ስለሚገባና አብሮ ስለሚቃጠል የሰማያዊ ጭስ ልናይ እንችላለን ማለት ነው። ይሄኛው የፒስተን ቀለበት መበላሸት ምልክት ነው ማለት ነው። ሁለተኛው የሞተር ዘይት ቶሎ የሚያልቅ ከሆነ ይሄኛውም የፒስተን ቀለበት መበላሸት ምልክት ነው ማለት ነው። የሞተር ዘይት እንዴት ቶሎ ሊያልቅ ይችላል የሚለውን ስናይ የፒስተን ቀለበታችን ከተበላሸ ዘይት ወደ እመቃ ክፍል ይፈሳል ማለት ነው። ስለዚህ በመፍሰስ አብሮ በመቀጣጠል የሞተር ዘይት ቶሎ ይጨርሳል፣ ያልቃል ማለት ነው። ይሄም አንደኛው የፒስተን ቀለበት መበላሸት ምልክት ነው ማለት ነው። ሶስተኛው የሞተር ኃይል ማነስ። የፒስተን ቀለበት ከተበላሸ
አየርና ነዳጅ ሊኬጅ ይኖራል ወይም መፍሰስ ስለሚኖር ሞተር በቂ የሆነ ኃይል ስለማይፈጥር የሞተር ኃይል ማነስ ያጋጥማል ማለት ነው። ይሄም የፒስተን ቀለበት መበላሸቱን የሚያሳይ ምልክት ነው ማለት ነው። አራተኛው ያልተለመደ የሞተር ድምጽ ልንሰማ እንችላለን ማለት ነው። የፒስተን ቀለበት ከተበላሸ ያልተለመደ ከዚህ በፊት ሰምተነው የማናውቀው የሞተራችን ውስጥ ድምጽ ልንሰማ እንችላለን ማለት ነው። ይሄኛውም አንደኛው የፒስተን ቀለበት መበላሸት ምልክት ነው ማለት ነው። ሌላው አምስተኛ የሞተር ሙቀት መጨመር፣ ሞተር በቀላሉ አልነሳም ማለት ፒስተን ቀለበት ከተበላሸ የሚታዩ ምልክቶች ናቸው ማለት ነው። ስለዚህ እነዚህ ምልክቶች ካየን ለባለሙያ ማሳየት አለብን ማለት ነው። ቪዲዮ ከተመቻችሁ እና እውቀት ካገኛችሁበት ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንዲደርስ ትብብራችሁን እጠይቃለሁ።